እነዚህ እግሮች ከበርካታ ግብ ጠባቂዎች ጀርባ ከ900 በላይ ጎሎችን አሳርፈዋል። እነዚህ እግሮች ደግሞ ዋይት ሃውስ ገብተዋል። ክርስቲያኖ ሮናልዶ ይሉት ስም የአንድ ሰው መጠሪያ ብቻ መሆን አልቻለም። ከአንድ ስኬታማ ሰው የህይወት ጉዞ ጋር ተነስቶ የሚያልፍ ተራ ስምም ሆኖ አልቆመም። እንዲያም ስላልሆነ እንደ እግር ኳሰኛ ከበረኞች ጀርባ ባሳረፋቸው ጎሎቹ ብቻ የሚታወስ ባለመሆኑም ከፖለቲካ ጀርባ ተገኝቶ በነ ጆርጅ ዋሽንግተን በነ አብርሃም ሊንከን ቤት ተገኝቷል። ባለጠጋው እግር ኳሰኛ ባለጠጋዎቹ ሀገራት ያላቸው ግንኙነት ይዳብርና ይሰምር ዘንድ የበኩሉን ሊያደርግ ዋይት ሃውስ ተገኘ የሚለው ዜና አሁንም ከሞገዱ ላይ አልወረደም። ስፖርት ለጦርነት ሳይሆን ለሰላም ይውል ዘንድ ስሙንና ዝናውን ተጠቅሞ ሲሰራ የከረመው ክርስቲያኖ ሮናልዶ ከወራት በፊት የአገሩን የፖርቱጋልን ፕሬዝዳንት ወደ ዶናልድ ትራምፕ ምልጃ ልኮ ነበር። በቅርቡ ከፒርስ ሞርጋን ጋር በነበረው ቆይታ የሰላም እጦትን በማስተካከል ረገድ ግንባር ቀደም ተጽዕኖ ካላቸው ታዋቂ ሰዎች ውስጥ ዋናው ዶናልድ ትራምፕ እንደሆኑ ሲናገር ከተደመጠ በኋላ ዋይት ሃውስ ደጃፍ ላይ ሳይሆን ውስጥ ድረስ ዘልቋል። በማሊያው ፕሌይንግ ፎር ፒስ ስለ ሰላም ስሩ ብሎ የጻፈውን በአንደበቱ ሊናገር የሚችልበት አጋጣሚም አግኝቷል።